ሰላም በዛሬው ፕሮግራማችን የህፃናት መሰረታዊና ልዩ የቀለብ ወጪዎች ምንድናቸው? ቀለብ የሚሻሻልባቸው ህጋዊ ምክንያቶች ምን ናቸው? ለቀለብ ክፍያ መሰረት የሚደረጉ የገቢ ምንጮች የትኞቹ ናቸው? የቀለብ ክፍያ አፈጻጸም አማራጮችስ? የወላጆች የማሳደግ መብት መጋራት በቀለብ ክፍያ ላይ ያለው ውጤት ምንድነው? የሚሉትን በዝርዝር እናያለን። ሰላም እኔ የህግ ባለሙያ ምስራች ነኝ። አብራችሁን ቆዩ። በተሻሻለ የፌዴራል የቤተሰብ ህግ አዋጅ ቁጥር 213/1992 አንቀጽ 201 ድንጋጌ መሰረት ቀለብ የመስጠት ህጋዊ ግዴታ የሚመነጨው ቀለብ ጠያቂው አካል በራሱ ሰርቶ ለእለት ኑሮ አስፈላጊ የሆነውን ገቢ ለማግኘት አቅም የሌለውና በከባድ ችግር ላይ የወደቀ መሆኑ ሲረጋገጥ ብቻ ነው። ይህ የጋራ መረዳዳት ግዴታ በህጉ አንቀጽ 198 መሰረት በቀጥታ መስመር ወላጆችና ተወላጆች በጋብቻ በሚመሰረት የስጋ ዝምድና በወንድማማቾችና በእህትማማቾች እንዲሁም በባልና በሚስት መካከል የሚጸና ግዴታ ነው። ከነዚህ ወገኖች መካከል ህጻናት ህጋዊ ጥበቃ የሚሻቸው ዋነኛ የቀለብ ተቀባዮች ሲሆኑ በህገ መንግስቱ አንቀጽ 36 ንዑስ ቁጥር 2 ላይ በግልጽ እንደተደነገገው ማናቸውም ህጻናትን የሚመለከቱ እርምጃዎች በሚወሰዱበት ጊዜ በመንግስታዊም ሆነ በግል ተቋማት በፍርድ ቤቶችና በአስተዳደር አካላት ዘንድ የህጻናት ደህንነትና የላቀ ጥቅም ወይም ቤስት ኢንተረስት ኦፍ ዘ ቻይልድ ቀዳሚ ተግባር መሆን ይኖርበታል ማለት ነው። በመሆኑም ፍርድ ቤቶች የህጻናትን የመኖርና በምቹ ሁኔታ የማደግ ሰብአዊ መብት ለማስከበር ሲሉ ግልጽ ወጥና አስቀድሞ መገመት የሚቻል የዳኝነት ውሳኔ መስጠት ይኖርባቸዋል ማለት ነው። ይህን ተፈጻሚነት ለማረጋገጥ እንግዲህ የወጣው የፌዴራል ጠቅላይ ፍርድ ቤት የህጻናት ቀለብ አወሳሰን መመሪያ ቁጥር 1/2016 ዓመተ ምህረት የወጣውን መመሪያ መነሻ በማድረግ የህግ ትንታኔዎችን እንደሚከተለው አቀርባለሁ። አብራችሁን ቆዩ። የህጻናት ቀለብ ወጪዎች መሰረታዊ ወጪዎችና የዳኝነት ሚዛንን በሚመለከት የህጻናት ቀለብ ቁሳዊ ድጋፍ ብቻ ሳይሆን የህጻናትን ህልውናና ሁለንተናዊ እድገት ለመጠበቅ የሚደነግግ ህጋዊ መብት ነው። ፍርድ ቤቶች የቀለብ መጠንን በሚወስኑበት ወቅት የህጻኑን ምግብ፣ መጠለያ፣ አልባሳት፣ ጤና አጠባበቅና ትምህርት ያሉ መሰረታዊ ፍላጎቶችን እንዲሁም ልዩ ፍላጎቶችን በግንባር ቀደምትነት ከግምት ውስጥ ማስገባት ይኖርባቸዋል ማለት ነው። ይህ የዳኝነት ውሳኔ ፍትሐዊና ሚዛናዊ ይሆን ዘንድ የቀለብ ተቀባይ ህጻናትን ቁጥር፣ እድሜ፣ የጤናና የኑሮ ሁኔታ እንዲሁም በሌላ በኩል የቀለብ ሰጪውን እድሜ፣ አቅም፣ የገቢ መጠንና ማህበራዊ ህይወት በጥብቅ ማመዛዘን ያስፈልጋል። በተለይ ወላጆች ከመለያየታቸው በፊት ህጻኑ ይኖርበት የነበረውንና የለመደውን የኑሮ ደረጃ ጠብቆ እንዲቀጥል ማድረግ የውሳኔ ዋነኛ ማዕከል ሊሆን ይገባል ማለት ነው። የቀለብ አፈጻጸም ስነ ስርዓትና የክፍያ አማራጮችን ስንመለከት በወጣው መመሪያ መሰረት የህጻናት ቀለብ አፈጻጸም በጥሬ ገንዘብ የሚፈጸም ቢሆንም የህጻኑን የላቀ ጥቅም ለማስከበር ሲባል ፍርድ ቤቱ ቀለቡ በአይነት ቁሳዊ አቅርቦት እንዲሰጥ የመወሰን ሰፊ የሆነ የህግ ስልጣን አለው። ይህ ውሳኔ በአብዛኛው ጊዜ በቀለብ ሰጪና በቀለብ ተቀባይ አመልካችነት ወይም በፍርድ ቤቱ በራሱ ተነሳሽነት ሊተገበር ይችላል። ፍርድ ቤት ክፍያው በገንዘብ መሆኑ ከጥቅሙ ይልቅ ጉዳቱ እንደሚያመዝን ካመነም እና ቀለብ በአይነት ካልተሰጠ በስተቀር የህጻኑ ደህንነት በአግባቡ እንደማይጠበቅ የሚያስረዳ አሳማኝ የሆነ ማስረጃ ከተገኘ ይህንን ምክንያት በውሳኔው ላይ በዝርዝር በማስፈር ክፍያው በአይነት እንዲፈጸም ያዛል ማለት ነው። ሌላው ልዩ ወጪዎችና ማሳደግን የመጋራት ህጋዊ ውጤትን በተመለከተ መመሪያው ከመደበኛው የቀለብ መጠን በተጨማሪ ፍርድ ቤቱ የህጻኑን የላቀ ፍላጎት ቅድሚያ በመስጠት እንደ ድንገተኛና ተከታታይ ህክምናዎች፣ የልዩ ፍላጎት ድጋፍ ቁሳቁሶች፣ የሞግዚት ቁጥር፣ ልዩ የትምህርት ስልጠና ፕሮግራሞች እንዲሁም የስፖርት መዝናኛ ወጪዎችን የመሳሰሉ ልዩ ወጪዎች ሙሉ በሙሉ ወይም በከፊል በቀለብ ሰጪው እንዲሸፈኑ የመወሰን ስልጣን አለው ፍርድ ቤቱ ማለት ነው። ሆኖም ፍርድ ቤቱ እነዚህ ልዩ ወጪዎች ሲደነግግ ምክንያቱን የሚከፈልበትን ጊዜ የጊዜ ገደቡንና መጠኑን በግልጽ
ማመላከት ይኖርበታል። ህጻናትን የመንከባከብ መብትን በተመለከተ ሁለትና ከዚያ በላይ የሆኑ ህጻናት በወላጆች መካከል ተከፋፍለው የሚያድጉም ከሆነ የቀለብ መጠኑ የሚሰላ በሁለቱ ወላጆች የመክፈል አቅም ልዩነት ላይ ተመስርቶ ሲሆን ቀለብ ሰጪው ህጻኑን በአመት ውስጥ ለተከታታይ 30 ቀናት ወይም ከዚያ በላይ ለብቻው የሚያሳድግ ከሆነ ፍርድ ቤቱ ከተወሰነበት ቀለብ ላይ ተመጣጣኝ ቅናሽ ሊያደርግለትም እንደሚችል እዚሁ መመሪያ ላይ በግልጽ ተቀምጧል ማለት ነው። ሌላው የቀለብ ውሳኔ ማሻሻያና ህጋዊ ምክንያቶቹ ይህን በተመለከተ መመሪያው የህጻናት ቀለብ ውሳኔ በቋሚነት የማይለወጥ ሳይሆን ተለዋዋጭ ሁኔታዎችን መሰረት በማድረግ በፍርድ ቤት ትዕዛዝ ሊሻሻል፣ ሊጨምር ወይም ሊቀንስ የሚችል ጉዳይ ነው ማለት ነው። ፍርድ ቤቱ በቀረበለት አቤቱታ ላይ ተመስርቶ የቀለብ መጠን ማሻሻያ ውሳኔ ለማሳለፍ በቂ ህጋዊና አሳማኝ ምክንያቶች መኖራቸው ማረጋገጥ የሚጠበቅበት ሲሆን እነዚህ ምክንያቶች በተለይ የቀለብ ሰጪውን ገቢ ወይም የህጻናቱ ፍላጎት መጨመር ወይም መቀነስ፣ በሀገሪቱ ላይ የሚከሰተውን የዋጋ ግሽበት፣ የቀለብ መጠኑ ከመጀመሪያውኑ በመመሪያው መሰረት በአግባቡ አለመሰላቱ እና በመመሪያው አንቀጽ 13 እና 14 በተደነገገው መሰረት የከባድ ችግር መፈጠር ወይም በከባድ ችግር የፈጠሩ ልዩ ሁኔታዎች መከሰታቸው ሲረጋገጥ እንዲሁም ለህጻኑ እድገት አስፈላጊ የሆኑ ልዩ ወጪዎች ላይ መሰረታዊ ለውጥ መኖሩ በበቂ ማስረጃ ሲደገፍ የቀለብ ውሳኔው ማሻሻያ ሊደረግበት ይችላል ማለት ነው። ሌላው የቀለብ ሰጪው የስራ ሁኔታና ህጋዊ የገቢ ምንጮቹን በተመለከተ መመሪያው የህጻናት ቀለብ መጠንን በፍትሃዊነት ለመወሰን የቀለብ ሰጪው የገቢ ምንጭ በህግ አግባብ በትክክል ሊለይና ሊሰላ ይገባል። ቀለብ ሰጪው በቅጥር ላይ የተሰማራ ከሆነ ሊሰላ የሚችለው ገቢው መደበኛ ደሞዝን፣ የትርፍ ሰዓትና ተጨማሪ የስራ ክፍያዎች፣ ጉርሻዎች ወይም ቦነስ፣ የተለያዩ አበሎችን፣ የፕሮቪደንት ፈንድ ክፍያዎችና ከቅጥር ጋር የተያያዙ ማናቸውም ጥቅማ ጥቅሞችን ያካትታል ማለት ነው። በሌላ በኩል ግለሰቡ የግለሰብ ስራ የሚሰራ ባለሙያ ወይም ነጋዴ ከሆነ ጠቅላላ ወርሃዊና አመታዊ ገቢው እንዲሁም በተለያዩ የስራ መስኮች የሚገኝ ማንኛውም ተጨማሪ ገቢ የሚታሰብ ሲሆን ጡረተኛ በሚሆንበት ጊዜ ደግሞ የጡረታ አበሉንና ተያያዥ ገቢዎቹን ማዕከል በማድረግ የህጻኑን የላቀ ጥቅምና ደህንነት በሚያስጠብቅ መልኩ ቀለቡ ይወሰናል ማለት ነው። ከነዚህ በተጨማሪ ከቤት ከተሽከርካሪ ወይም ከሌሎች ንብረቶች ኪራይና ሽያጭ የሚያገኘው ገቢም ካለ የባንክ ተቀማጭ ወለድ ከሎተሪና ከተለያዩ ውድድሮች ገንዘብ ሽልማቶችም የሚገኙ እንዲሁም የካሳ ክፍያዎች በማንኛውም የስራ ሁኔታ ውስጥ ባሉ ቀለብ ሰጪዎች ላይ እንደ ተጨማሪ ገቢ ምንጭ ተደምረው እነዚህ ሁሉ እንደ ተጨማሪ ምንጭ ታይተው ሊሰሉ እንደሚችሉ ይህ መመሪያ በግልጽ ያስቀምጣል ማለት ነው። ሌላው የተለየ ገቢ አሰላለፍ ሁኔታና የዳኝነት ስልጣንን በተመለከተ ይሄ መመሪያ ፍርድ ቤቱ በተለያዩ ሁኔታዎች ምክንያት የቀለብ ሰጪውን ወይም የተቀባዩን ትክክለኛ የገቢ መጠን ማረጋገጥ ወይም ማወቅ በማይችልበት የጭብጥ ሁኔታ ላይ የህጻናት መብት ለማስከበር ሲባል ልዩ የዳኝነት አሰራርን ይከተላል። የቀለብ ጥያቄ የቀረበው የወላጆችን መለያየት ተከትሎ በሚሆንበት ጊዜ እና የገቢ ምንጩን በህጋዊ ሰነድ ማረጋገጥ ሳይቻል ሲቀር ፍርድ ቤቱ ወላጆች ከመለያየታቸው በፊት በነበረው የትዳር ህይወት ውስጥ ለቤተሰቡ ፍጆታና ለቀለብ ይወጣ የነበረውን መደበኛ ወጪ እንደ መነሻ መስፈርት በመጠቀም የመወሰን ሰፊ የሆነ የህግ ስልጣን አለው። በዚህ መሰረት ፍርድ ቤቱ የህጻኑን ጥቅምና የነበረውን የኑሮ ደረጃ ላለማውረድ ሲል ከመደበኛው የቀለብ አሰላል ሰንጠረዥ ውጪ ተመጣጣኝና ፍትሃዊ ውሳኔ ማሳለፍ እንደሚችል ይህ አዋጅ የመመሪያ የፌዴራል ጠቅላይ ፍርድ ቤት የህጻናት ቀለብ አወሳሰን መመሪያ ቁጥር 1/2016 በግልጽ አስቀምጧል ማለት ነው። ለዛሬ በዚህ መመሪያ ላይ ያዘጋጀውላችሁ መረጃ ይሄን ይመስል ነበር። በቀጣይ በሌሎች ፕሮግራሞች ወይም የህግ መረጃዎች እስከምንገናኝ ሰላም ቆዩ።